ቪዲዮ ኤዲተር መሆን ከፈለግ ሁለት ነገሮች ያስፈልገዋል፣ ዲቫይስ እና ሶፍትዌር። ዲቫይስ ስልክ ወይም ፒሲ ነው። ዛሬ ግን በዚህ ቪዲዮ ላይ የምናየው ስልካቸው እንደ መጥበሻ እየጋለ ኤዲት ለሚያደርጉ ኤዲቲንግ ሶፍትዌሮች ነው። በአሁን ጊዜ ለስልክ ኤዲቲንግ ዋነኛ የሆኑት ካፕከት እና ላይት ሞሽን ናቸው። እንደ አጠቃላይ እውነቱን ለመናገር ኤዲት ለማድረግ በስልክም ሆነ በፒሲ ሶፍትዌሩ ያን ያህል ማተር አያደርግም። ዋናው ያንተ ስኪል እና ኮሚትመንት ነው። እናም ዛሬ እነዚህን ሶፍትዌሮች አወዳድረን የትኛው የተሻለ እንደሆነ እንመርጣለን። ካፕከት ይህ አፕ ቢጊነር ፍሬንድሊ ነው። አኒሜሽኖችን እና የተለያዩ ነገሮችን ሰርቶ ስለሚያቀርብልህ ያን ያህል ክሬቲቭ መሆን አይጠበቅብህም። ለሳውንድ ዲዛይን የምጠቀመው አፕ ነው። ቮይስ ኤንሃንስ ለማድረግ አይሶሌት፣ እንዲሁም የተለያዩ ኢፌክቶችን ለመስራት ይህን መጠቀም አሪፍ ብቻ ነው። እንዲሁም ቪዲዮ ባክግራውንድ ሪሙቭ ለማድረግ ያስችላል። የዚህ ቪዲዮ አድቫንቴጆች ለስ ወርክ ታይም አለው። ብዙ ኤዲት ማድረግ አይጠበቅብን፣ ምክንያቱም ብዙ ነገር ሰርቶ ስለቀረበ። ሳውንድ ዲዛይን ከሳውንድ ጋር የተያያዙ ነገሮችን ለመስራት አሪፍ አፕ ነው። ሌላው ደግሞ ብዙ ክራሽ ያደርጋል። ዲስአድቫንቴጆቹ ደግሞ ኢንዱስትሪ ስታንዳርድ አይደለም፣ ኤዲቲንግ ፍሪደም የለውም፣ እንዲሁም ደግሞ ከሞሽን ጋር የተያያዙ ስራዎችን ለመስራት ያዳግታል። አላይት ሞሽን የስልክ አፍተር ኢፌክት በሉት ያን ያህል አላበዛም። ስኪል ካላችሁ አፍተር ኢፌክት ላይ የሚሰሩ ስራዎችን በደንብ አድርጋችሁ መስራት ትችላላችሁ። እዚህ አፕ ላይ መስራት አይቻልም ብዬ መናገር የሚችለው ሳውንድ ዲዛይን ብቻ ነው። እዚህ እንደ ዩአይ፣ ዶክመንተሪ የተመሳሰሉ የኤዲቲንግ ስታይሎችን ለመስራት በጣም የሚያመች አፕ ነው። የዚህ አፕ አድቫንቴጅ ብዙ ነው። አሁን እዚህ ጋር ከዘረዘርኩት ቪዲዮ ረዝሞ ኤክስፖርት ማድረግ ስለማችል ፔጁን እናውራ። ቪዲዮን የሚያደርገው ሳውንድ ዲዛይን ነው። ይህን ነገር አላይት ሞሽን ላይ መስራት ከፈለክ አባት እውነትን ነው ይለህ የስኪሪ ግን መስራት አይቻልም። በአጠቃላይ ስልክ ቪዲዮ ኤዲተር ከሆንክ ዘ ቤስት አፕ ኢዝ አላይት ሞሽን። ግን ቤስት ቪዲዮ ሪዘልት ከፈለግ ሁለቱንም አጣምረን መጠቀም ይኖርብሃል። ይህንን ይመስላል ቪዲዮአችን። ሰብስክራይብ ሳታደርጉ እንዳትወጡ።